ጩኸታችንን ይስማልን እግዚአብሔር። ጩኸታችን ሲሰማ ነው እረፍት የምናገኘው። የኛ እረፍት ጩኸታችን ከተሰማ በኋላ ነው የሚመጣ። ስለዚህ ዳዊት እግዚአብሔር ጩኸቴን ሰማኝ አለ። ከዛስ ከጥፋት ጉድጓድ አለ ከረግረግ ጭቃ አወጣኝ፣ እግሮችን በድንጋይ ላይ አቆማቸው፣ አረማመዴን አጸና። ኢየሱስ ለዘላለም ጌታ ነው። ኢየሱስ ጌታ ነው። መንገዴን እጠብቃለሁ ያለው ዳዊት አሁን እንዲህ አለ፣ እግዚአብሔር አረማመዴን አጸናልኝ፣ እግዚአብሔር አረማመዴን አጸናልኝ። እኔ የወሰንኩትን ምን ብዬ መንገዴን እጠብቃለሁ ብዬ የወሰንኩለትን እግዚአብሔር አብሮኝ ሰራና መንገዴን አጸናልኝ። እግዚአብሔር አሁን የሚሄድበት መንገድ እንቅፋት የለውም። አሁን የሚሄድበት መንገድ እሾ የለውም። አሁን እግዚአብሔር ከእኔ ጋር ነው። መንገዴን አቅንቶልኛል። እግዚአብሔር ከሐሳቤ ጋር ተስማምቷል። እግዚአብሔር ስለዚህ እግዚአብሔር መንገዴን አቅንቶልኛል። እግዚአብሔር ከረግረግ ጭቃ ውስጥ አውጥቶኛል። እግዚአብሔር ከጥፋት ጉድጓድ አውጥቶኛል። እግሮችን በድንጋይ ላይ አቆሟል። መንገዴን አጽንቷል። ኢየሱስ ለዘላለም ጌታ ነው። ሃሌሉያ አሜን። ጌታ ነው ኢየሱስ። ስለዚህ እንዲህ አለ፣ አሁን ምን ላድርግ አለ ዳዊት። እሱ ያውቅበታል። ልማዱ ነው። እግዚአብሔር ለዳዊት እንዲህ አለው፣ አዲስ ዝማሬን ለአምላካችን ምስጋናን ቢያፈጨመረ። አሁን ዜማ ሰጠኝ እግዚአብሔር። አሁን አዲስ ዜማ ሰጠኝ እግዚአብሔር። አሁን አዲስ ዝማሬ ሰጠኝ እግዚአብሔር። በአንደበቴ ላይ ጨመረው እግዚአብሔር። በአፌ ላይ ጨመረው እግዚአብሔር። ይሄን ግን ብዙዎች ያያሉ ይፈሩማል። ምኑን? ዳዊት ለእግዚአብሔር የሚዘምረውን ዝማሬ ከእግዚአብሔር የተቀበለውን ዝማሬ ብዙዎች ያያሉ ይፈሩማል። ከዛ በእግዚአብሔር መታመን ይጀምራሉ። ትላንት አምላክሽ ወዴት ነው ያሉ፣ ትላንት አምላክሽ ምን ረዳሽ ያሉ፣ ትላንት አምላክሽ ምን አደረገልሽ ያሉ፣ አሁን ለእግዚአብሔር አዲስ ምስጋና ሲዘምር በእግዚአብሔር ይታመናሉ። በእግዚአብሔር መታመን ይጀምራሉ። እኔም ወደ አንቺ ጌታ እጸልያለሁ ማለት ይጀምራሉ። እኔም በአንቺ ጌታ አምናለሁ ማለት ይጀምራሉ። እኔም በዚህ ጌታ ይገዛለሁ ማለት ይጀምራሉ። እኔም ለዚህ ጌታ እጄን እሰጣለሁ ማለት ይጀምራሉ። ኢየሱስ ጌታ ነው። ጌታ ነው ኢየሱስ። የምናመልከው አምላክ የዋዛ አምላክ አይደለም እኮ አይደለም። ስለዚህ በእግዚአብሔር ይታመናሉ። ከዛስ እግዚአብሔርን የታመነ ወደ ትዕቢተኛና ወደ ኃጢአተኛ ያልተመለከተ ሰው ምስጉን ነው። ኃጢአተኞችን ስናገሩኝ መልስ መስጠት አልቻልኩም፣ መመለስ አልቻልኩም፣ ዝም አልኩም። ከዝምታ የተነሳ ውስጥ ተቃጠለብኝ፣ ውስጥ ነደደብኝ። አሁን ግን ኢየሱስ ጌታ ነው። አሁን ግን ወደ ትዕቢተኛና ወደ ሐሰተኛ ያልተመለከተ ሰው ምስጉን ነው፣ ምስጉን ነው። አቤቱ አምላክ ያደረግከው ታምራት ብዙ ነው። ሐሳብህንም ምንም የሚመስለው የለም። ባወራ ብናገር ከቁጥር ሁሉ በላይ እኮ ነው። ከቁጥር ሁሉ በዛ እኮ። ስንቱን ተናግረ ስንቱን ልተው፣ ስንቱን ተልከ ስንቱን ብዙ እኮ ነው ያደረክልኝ። ወንድም እግዚአብሔር ብዙ አድርጎልሃል እኮ። ይህ እግዚአብሔር ብዙ አድርጎልሻል እኮ። እስኪ ዞር ብለሽ አስቢው፣ ትዝ ይበልሽ እግዚአብሔር ያደረገልሽ። ትዝ ይበል እግዚአብሔር ያደረገልህ። የማትታወቅ ነበር፣ የማትታሰብ ነበር፣ ዓይን የማይጣልበት ነበር። እግዚአብሔር ግን አደረገልህ። በብዙዎች እንድትታይ ያደረገ፣ ከታላላቆች ጋር እንድትቆም አደረገ። እግዚአብሔር ስንቱን ተናግረህ ስንቱን ትተዋለህ። ትችላለህ። የእግዚአብሔርን ታምራት እግዚአብሔር በሕይወት ያደረገውን ታምራት ተናግረህ መጨረስ ትችላለህ። እኔ በበኩሌ አልችልም። ምክንያቱም ትናንት ያደረገልኝን ታምራቱን ተናግሬ ሳልጨርስ ዛሬ አዲስ ታምራት ይደግመዋል እግዚአብሔር።
ስለዚህ የቱን ተናግረን የቱን እንጨርሰዋለን? የእግዚአብሔር ታምራት በሕይወታችን እጅግ ብዙ ነው። ስለዚህ እህቶቼና ወንድሞቼ መንገዳችንን እንጠብቅ። እግዚአብሔር ከእኛ ጋር የሚሠራው በአንደበታችን ልክ ስለሆነ አንድ ነገር ልበላችሁ። ከሰባኪ ጋር የሚሄድ ሰው ይሰብካል። ሰባኪ የሚሄድበት መንገድ ላይ የሚሄድ ይሰብካል። ዘማሪ የሚሄድበት መንገድ ላይ የሚሄድ ይዘምራል። ወንጌላዊ የሚሄድበት መንገድ ላይ የሚሄድ ይመሰክራል። ከዛስ ሌባ የሚሄድበት መንገድ ላይ ብትሄድ ሌባ ነው የምትሆነው። ነፍሰ ገዳይ የሚሄድበት መንገድ ላይ ብትሄድ ነፍሰ ገዳይ ነው የምትሆነው። መንገድህን ቀይር፣ መንገድህን ጠብቅ፣ መንገድህን ጠብቅ። እግዚአብሔር ለኔ የሚለኝ እግዚአብሔር ለእናንተ የሚላችሁ በዛሬ ቀን መንገዳችንን እንድንጠብቅ። ምክንያቱም ብዙ የሚያስቱ መንገዶች አሉ። ከጽድቅ የሚያጎሉ፣ ከክብር የሚያጎሉ፣ ከበረከት የሚያጎሉ፣ ጤንነታችንን የሚያጎሉ መንገዶች አሉ። በየትኛው መንገድ ላይ ነው የምትጓዘው ወንድሜ? በየትኛው መንገድ ላይ ነው የምትጓዘው እህቴ? መንገዳችንን እንጠብቅ፣ መንገዳችንን እንቀይር። በመንገዳችን ልክ አንደበታችን ይሰራል። በአንደበታችን ልክ እግዚአብሔር ይሰራል። ስለዚህ እግዚአብሔር ለእኛ ያለው ዛሬ መንገዳችሁን ቀይሩ፣ መንገዳችሁን ቀይሩ። መንገድን ይቀይራለሁ፣ እኔ መንገድን ይቀይራለሁ፣ እናንተም መንገዳችሁን ቀይሩ። እግዚአብሔር አምላክ በመንገዳችን ላይ፣ እግዚአብሔር አምላክ በኑሯችን ላይ፣ እግዚአብሔር አምላክ በትዳራችን ላይ፣ እግዚአብሔር አምላክ በአገልግሎታችን ላይ፣ እግዚአብሔር አምላክ በእጆቻችን ሥራ ላይ ክብሩን መግለጽ ስለፈለገ እህቶቼና ወንድሞቼ ዛሬ መንገዳችሁን ለዩ። ዳዊት ከወንድሙ ጋር ጊዜ ማጥፋት እንዳልፈለገ ወዲያው ዞር አለና ወደ ሌላ ክብር ገባ ዳዊት። ስለዚህ ዞር በሉ፣ ዛሬ ዞር በሉ፣ ከተጎዳችሁበት መንገድ ዞር በሉ፣ ከማያንጻችሁ መንገድ ዞር በሉ፣ ትጥቃችሁ ከሚያስፈታ መንገድ ዞር በሉና መንገዳችሁን ቀይሩ። እግዚአብሔር በመንገዳችን ልክ ይሰራል። እግዚአብሔር አምላክ ይባርካችሁ። ቆመን እንጸልያለን።